በመድኃኒዓለም ጥያቄ አስተያየት መሆኑ ይቅርና ጥያቄ ላድርግ። ኦኬ እንዲህ እናድርግ። ሲስ ዳጊ አንዴ ያወራና በላይ ነው መንገድ ያለው ዳጊ ያወራና አንዴ ማለት ነው። ሲስ ጥያቄ ምንድነው? አንደኛው የደቂቃ መንገድ ወይም የመዳን መንገድ ብለው ኦርቶዶክስ የሚያስቡት ለምሳሌ ወንድ ልጅ ሆነ 40 ቀኑ አይሰማው ነው። ባንተ ላይ ማወራው ምክንያቱም እሺ፣ አይ ቆይ ዳጊ አወራን ያልኩት እኔ ኖ ቆይ ይኸውልህ፣ ሌላ ሰውም እንዳይረበሽብህ ዳጊ አወራና ይኸውልህ፣ እኔ አሁን እንደዚህ አይነት ነገር የለም። በቃ ዝም ብለን እንትን እንዳይልም እንዳይበጠበጥም ዳጊ አወራ፣ በቃ እድል እንስጠውና ሲስ እውነቱን ለመናገር እንደዚህ አይነት መወያየት ጭራሽ አንተ ራስህም አድርገህ አታውቅም። ሲሱ ታውቀዋለህ። አንተ ራስህም ግን እድል ይሰጠውና ያወራ፣ በቃ ያወራና ጭራሽ የሌለ እንደዚህ መቤቴን ተደርጎ ራሱ አያውቅም። ግን ይሁን በሚለው በቃ ብዙ ጊዜ ስለማይመጣም እዚህ ቤት እንዳይደብረውም በሚለው በቃ ለዛ ብቻ ያወራና ከዛ በኋላ ግን እንመለሳለን። እኛ ማንም ሰው አይጠይቅም ምናምን አልተባለም። አንተም አትልም። ፕሮቴስታንቶችን ኦፍ ኮርስ ኢቨን ፕሮቴስታንቶች እንዲከፉም ባንተ አንፈልግም። እንኳን አንተ እኛም ራሱ አንፈልግም። ጌታ በሚያውቀው ታውቃለህ አንተም እና ሰላም እንደጠየቀችው የእሷ ሲያልቅ ደግሞ ያንተ የሚጠይቃል ነበር ሀሳባችን። በነገራችን ላይ ፎር ዩር ሰርፕራይዝ አንድ ኦርቶዶክሳዊ የመዳን ድኖ ልጅነትን ተቀብሎ ከዛ በኋላ ዕለት በዕለት መዳኑን የማይፈጽም ከሆነ ድህነቱን ያጣል ብላ የምታስተምር ቤተክርስቲያን ውስጥ ያለ እንዳንተ ሳያምኑ ይድናሉ የሚል የካልቪን ትምህርት ውስጥ ኦኬ፣ ሳያምኑ እንዲያምኑ አድርጓቸው እግዚአብሔር አድኗቸዋል የሚል ትምህርት ውስጥ አይደለም ያለ ነው ማለት። እግዚአብሔር በቀደራቸው ቀድር ውስጥ ካልገቡ በስተቀር ሰዎች አይድኑም የሚል ትምህርት አለ የለንም። ሰው አምኖ ተጠምቆ ምስጢራትን ተቀብሎ ዕለት ተዕለት ክርስቶስን ወደ መምሰል ህይወት እያደገ ካልሄደ ኦኬ፣ እንደ ቅርንጫፍ ደግሞ ተቆርጦ መጣል አለ። ስለዚህ እያንዳንዳችሁ የራሳችሁን መዳን ፈጽሙ ብላ የምታስተምር ቤተክርስቲያን ውስጥ ስለሆንን ማለት። ስለዚህ በዚህኛው መወያየት የምትችል ከሆነ አለን፣ ካልሆነ ግን ያው የሐሜት ጊዜ አይ ቲንክ ይበቃል ይመስለኛል። ቴንክ ዩ። አዎ እንግዲህ ዋዲ ምንድነው ኦኬ እንትን ነው ዳጊ የሆነ የሚሰማ ድምፅ አለ። ማን ነው ፓስተር ምናምን የሚሰማ ያለው እንዴ? እሺ እንግዲህ ዳጊ በጣም ይቅርታ ለወጣ ስለሆነ ሀሳብ ሰጥቼታ። ኦኬ አቤት ወይ ይቅር በሉኝ። ለወጣ ያው ሌሊት ነው እኔ ጋር እና ሀሳብ ሰጥቼ ብቻ ልውጣ ፕሊዝ። እሺ ይቅርታ በጣም ሁላችሁንም ሰላም ይሁን ለሁላችሁ እያለሁ ትዝብቴን ብቻ ላስቀምጥ፣ ምክንያቱም ትምህርቱን ያው እዚህ ያሉ ታላላቅ ወንድሞቼ ይመልሱልኝ። እሺ ይቅርታ መዝሙር ያሬድ አንተ ከጨረስክ በኋላ አብረን እንወርዳለን። እኔ ጋርም ስለ ሚድናይት ስላለፈ እንደዛ ከሆነ በቃ ሌሎቹ አውሩ። መልካም እሺ በቃ ቀጥሉ። እሺ ምን አለ መሰለህ ዳጊ፣ አሁን በእርግጥ ኦልሬዲ በቃ እንደው አውራ ምናምን ብለንህ ነው ያወራኸው እና ምንም ችግር የለም። አሁን አለመመለስ ምናምን ምንም እንትን አላለኝም እኔ። ምክንያቱም ኦልሬዲ በቃ አልመልስም ብለህ አንዴ ስለተናገርክ እኔ ማውራት የምፈልገው ነገር አለ፣ እሱን ነው በቃ ማውራት የምፈልገው ብለህ እንደመጣ ነግረህናል እና በቃ ለአንተ ስለሆነ ተፈቅዶልህ በቃ እንድትወር ተደረገ። ብዙ ጊዜ እዚህ ቤት ስለማትመጣ ስለማትታይ ቢያንስ ስትመጣ ደብሮህ እንዳትወጣ በሚለው ማለት ነው እና ለዛ እድል ተሰጥቶ አውርተሃል። አንድ አሁን ማወቅ ያለብህ ነገር ምንድን ነው፣ በመጀመሪያ ደረጃ ርዕስ ነበረን። ርዕስ አልነበራችሁም ለካ አላልከው፣ ርዕስ ነበር። ጥያቄ ርዕስ ይሆናል ባይዚ። እሺ ይሄ እንደዚህ ነው የሚል ጥያቄ እሱ ራሱ ርዕስ መሆን ይችላል። ራንደምሊ ነው መታ የጠየቀችው ሰሊና፣ ትክክል ነው። አሁን ሰላም መታ መጠየቋ አንተስ እንዴ ሰላም ታዲያ ከጠየቀች እኔ ሳልጠይቅም እንዴ ብላላ መጠየቅ ትችላለህ። እንግዲህ ይህንን መብት ሲስ ለሁላችንም ነው የሚሰጠው፣ ለእኛም ለእናንተም እየሰጠ እንግዲህ ሁኔታው ፌር ለመሆን እየሞከረ አንዳንዴም ደግሞ ወደ እናንተ ደላይ እያደረገ ችግር የለውም እንደዛ ቢያደርገው እኛ እንቀየመዋለን አንቀየሙም። በጣም ያፈጠጠ እንዳይሆን እንጂ ወደ እናንተ ትንሽ ቢያዳላ ምንም ችግር የለውም። ያው ፕሮቴስታንት ስለሆነ እንደዛ ሊሆን ይችላል፣ ችግር የለውም። ያው ወንድሙ አንተ ደግሞ በጣም ወንድሙም ስለሆንክ ማለት ነው። አሁን ያም ሆነ ይህ ግን ምንድነው ልክ እሷ እንደጠየቀች ሁሉ አንተ መጠየቅ አዎ ትችላለህ። ግን ጊዜ የሚባል ነገር ደግሞ አለ። አየህ ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። እሷ የሆነ አጋጣሚ ሆኖ ቀድማ ጠየቀች፣ ከሲስ ጋር ተመካክራ አልገባች። እኔም ስገባ ነው አጋጣሚ የሰማሁት ጥያቄያቸውን። ኦልሬዲ የእሷ ጥያቄ ስለመጣ የእሷን ጥያቄ እንመልስና ከዛ ደግሞ አንተ ደግሞ በተራ ደግሞ ነገ ትጠይቅ ይሆናል መተህ ደግሞ እንደዛ እያለ ይሄዳል። ከዛ ውጭ ግን የእሷን እንደዚህ ለመደበቅ ተብሎ ሌላ ርዕስ ይዞ መጥቶ በቃ እኔ የፈለግኩትን አወራለሁ መጥቼ ብሎ እንደዚህ ይሄ እኔ አሮ ነው እኔ አይጠበቅም ከትልቅ ሰው አይጠበቅም። ይሄ በቃ እናንተ እየተወያያችሁበት ያለ ነገር አለ፣ ብትወያዩም አያገባኝም። እኔ ራሴን መጥቼ ማውራት እችላለሁ።
እንዴት እንደዚህ ይባላል? በጌታ አይባልም እኮ። እና የመጀመሪያው ርዕስ ይጨርሳል። ከዛ ውጭ ግን አሁን የተናገርካቸው ነገሮች አሁን ቅድም ስለመለስኩ ድጋሚ መመለስ አይጠበቅብኝም። እንዳልኳችሁም ቤተክርስቲያንን በቋሚ አስተምህሮዋ መጥቶ መከራከር የሚችል የለም። ቤተክርስቲያንን መውቀስ የሚችል በቋሚ አስተምህሯ የለም። በቃ አለቀ። እሱን ይኸው አረጋገጥን እኮ። እሱ ላይ አልሄድበትም አለ። አሁን ጥምቀት አያድንም እኮ ነው የሚለው። አሁን ቅድም ሲናገር ሰምታችሁታል። ጥምቀትም አያድንም ነው። ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም፣ መልካም ስራ ከድህነት ጋር አይገናኝም እያለ የሚናገር ሰው ግን እንደዚህ ብለን እያመንን አይቃወመንም። በቃ ቋሚ አስተምህሯችን ላይ ማንም አይቃወመንም። አይታችኋል ቤተክርስቲያን እንዴት አይነት ሊገዳደሩት የማይችሉት አይነት ጥርት ያለ የጌታ ትምህርት እንዳላት። ስለዛ ትምህርቱን የሚጠብቀው ጌታም ስለሆነ እንደዚህ በግልጽ ሰው መጥቶ አይገዳደርም ከኤርሲያን ጋር። እሱ ጥሩ ነው። ከዛ ውጭ የተናገርካቸው ነገሮች ምንም ማስረጃ ያልጠቀስክባቸው። እኔ በአጭሩ እንደ አንድ ነገር ልንገርህ ዳጊ፣ ስለ ቤተክርስቲያን አስተምሮ ቤተክርስቲያን እንዲህ የሚል አስተምሮ አላት ስትል ግዴታ ምን ማምጣት አለብን መሰለህ? የመጽሐፍ ቅዱስና የአባቶች ማስረጃ ካላመጣ በአስተምህሮ ደረጃ የምንይዘው ነገር የለም። ከአባቶች ያልተቀበልነው ከመጽሐፍ ቅዱስ ያልተቀበልነው ነገር በአስተምህሮ ደረጃ በኛ ቤተክርስቲያን ውስጥ አይያዝም ገና ከጅምሩ ማለት ነው። ፎር ዩር ኢንፎርሜሽን የቤተክርስቲያን አስተምህሮ በመጽሐፍ ቅዱስ በአባቶች ትምህርት ኦፊሻሊ በሚሰጥ ትምህርት በዛ ውስጥ ነው የሚታወቀው ተገልጦ የሚኖረው እና ከዛ ካላመጣ ያለ ማስረጃ ዝም ብለህ የፈለከውን ስታወራ ብትውል ምን ዋጋ አለው? ሰው ለመዳን ኦርቶዶክሶች ለመዳን ሲኦል መግባት ብቻ በቂያቸው ነው ብለህ ትመጣለህ። ዝም ብሎ እንደዚህ ማውራት ቀላል ምንድነው? ከባድ ይመስልሃል እንዴ? አይደለም፣ ቀላል እኮ ነው። ያው ልክ አሁን አንተ እንዳደረገው ማለት ቀላል ብሎ ነው በቃ ያወራው። ከዛ በኋላ ግን ያለ ማስረጃ እንደዚሁ ዝም ብለህ ትወጣለህ ማለት ነው። እና እንደዚህና መሰል ጥያቄዎች ካሉ የእኛን አስተምህሮ ለማወቅ ከፈለክ እንዳልኩ ከመጽሐፍ ቅዱስና ከአባቶች እንዲና እንዲህ የሚል አለ። ሰው ለመዳን ሲኦል መግባት ብቻ ነው በቂ የሚል እንደው ከአባቶች ትምህርት አግኝቻለሁ፣ ከመጽሐፍ ቅዱስ አግኝቻለሁ ካልክ ያገኘውን የመጽሐፍ ቅዱስ ክፍል ይዘና ያገኘውን የአባቶች ትምህርት ክፍል ይዘና እሱን እንመልስልሃለን። ከዛ ውጭ ግን ይሄ በተደጋጋሚ የተናገርነውን ይሄ ለሃይማኖት መከራከሪያ የሚሆኑ መጽሐፍት አይደሉም ብለን 10 ተናግረን እንግዲህ 10 ካልሰማ ይሄ እኛ ጉዳይ አይደለም። በጣም ይቅርታ። አሁን እንደዚህ የሚል ገድላት ላይ አለ እያልኩ አይደለም፣ ወይ ድርሳናት ታምራት ላይ አለ እያልኩ አይደለም። ሲኦል መግባት ብቻ በቂ ነው የሚል እንደዚህ አይነት ነገር አለ እያልኩ አይደለም። እዛ ላይም ግን ምንም ሆነ ምን ግን በአጠቃላይ ግን የኛ አስተምህሮ ለማወቅ የሊቃውንት መጽሐፍት አለ፣ የአባቶች መጽሐፍት መጽሐፍ ቅዱስ አለ። ዋናው መጽሐፍ ቅዱስ፣ ከዛ ደግሞ የአባቶች መጽሐፍት። እሱን ይዘህ ትመጣለህ። መሞገት የምትችል ከሆነ ትሞግታለህ። ዛሬ ግን ያው እንግዲህ እድሉን ሰተን አውርተሃል፣ በቂ ነው። በእርግጥ አንተም ልትወርድ ነው። አሁን ደግሞ የሰላምን ጥያቄ መመለስ የሚችል ሰው ካለ ፕሮቴስታንቶች ይመልሱልናል፣ ከሌለ ደግሞ እዚሁ ጋር ክርስቲያን አባቶች መምህራን ወንድሞች ስላሉ እነሱ ወይ ሪፍሌክት ማድረግ የሚፈልጉ ከሆነ ሪፍሌክት ያደርጋሉ። እና ኢንጀነራል ግን የክርስቲያን አስተምህሮ መጋፈጥ አትችሉም። ቴንክ ዩ። እሺ እንግዲህ ያው አንድ ኦርቶዶክሳዊ ካወራ በኋላ እየጠበቅኩኝ እያወራህን ያለሁት የሰላም ጥያቄ እውነት ነው ይመለስላት። ሰላም ዳጊ የት ነህ? ናና መልስ ፈልግሃለሁ በምትይኝ ጊዜ መጥቼ መልስልሻለሁ። አልተቀጣጠርንም። ጥያቄሽን ፈርቼው ከሆነ ኤቭሪዴ ጥያቄሽን እየመለስኩት ነው። ኤቭሪዴ በየወንድሞቼ ቤት ጥያቄሽን እየመለስኩት ነው። ከኔ ጋር ቀጠሮ ከፈለግሽ ደግሞ ምንም ችግር የለም። ዳጊ ነው የሚመልስልኝ የሚፈልገው አላለችም ሰላም። እኔ እስካሁንም አልሰማዋትም። አጋጣሚውን ተጠቅመህ ብትመልስላት ከሆነ ደግሞ ይሄን ለግለሰቡ ተውለት። ጥያቄ እንዳላስመረጥኳችሁ መልስ አትምረጡልኝ፣ ቀን አትምረጡልኝ። አሁን በዛሬ ቀን ሰላም ሄደሽ ጠይቂ ብያዝዣት አይደለም የመጣችሁ። ስለዚህ ዳጊ በዚህ ቀን መልስ የሚባል ነገር የለም። ኤቭሪዴይ ግን ዲል አደረገዋል። ይሄ ዛሬ ጥያቄ ርዕሳችን እሱ ነው። ይሄ ሰው ምንድነው አይገባውም እንዴ? በጌታ በኢየሱስ ስም ርዕሳችን እሱ ነው። ዛሬ ተናግራል እኮ ሰምተናል። ስለዚህ ወደ ርዕሳችን ወርዳለሁ ብለህ ነበር አይደል? መምህር በረከት ሰላም ይበሉን። ኧረ ሰላም እንበላቸው። ርዕሳችሁ ተመለሱ። ነገ ደግሞ እዚህ ቤት ገባና እኛ እውነት ለመናገር እኛ ተረት እኛ እናወራም። ትልልቅ ሰዎች ነን። መጽሐፍ ቅዱስ ጠቅሰን የምናወራ ከሆነ ብቻ ነው ከዚህ በኋላ የምንቀጥለው። ከዛ በተረፈ በዋልትና እንትን እኔ በጣም ውድ ጊዜ ነው ያለኝ። ዳጊ ታውቃለህ፣ የምንኖርበት ዓለም የሥራ ዓለም። ሰላም በለን እና መምህር በረከት ሰላም ይበሉ። ስለዚህ የሰላም ጥያቄ መለስላት። ቄስ አመሰግናለሁ። አመሰግናለሁ። መምህርም ሌሎቻችሁንም ቴንኪዩ። ጋዲሳንም አይቻለሁ። ቴንኪዩ። ዮሐድም አመሰግናለሁ። ሌላ ማን ያለው? ሰላም ይቅርታ፣ ጥያቄሽ ላይ እኔ ባይዘው እድል ባይሰጠኝ ሰላምዬ አንቺ እስክጨርሽ መጠበቅ። ቴንኪዩ፣ እናመሰግናለን። መምህር በረከት ሰላም ይበሉን። ሰላም ሁኑ። ቻው። አመሰግናለሁ። ሰላም ቀሲስ ይባርኩኝ። ወንድሞች እንዴት ናቸው? ይሰማል? ይሰማል። መምህር ይቀጥሉ። ይሰማል። እሺ፣ የኦርቶዶክስ 2 የድነት መንገድ እንዳለ እኔ ዛሬ ነው የሰማሁት።
ድርሳነ ማርያም የሚባልም አለ። እኔ ቄሱ እዚህ ቁጭ ብዬ ለካ ስንት መጽሐፍ ሰዎች እያነበቡ ነውና ድርሳነ ማርያም እና የሆነ ነበር ነገረ ምንድን ነበረ የሚባል መጽሐፍ ሁሉ 2 አዳዲስ መጽሐፍቶች ተጠቅሰዋል። ቀሲስ ለማንኛውም እኔ ከእንደዚህ አይነት ውይይቶች የምረዳው ነገር የቤተ ክርስቲያን የነገረ ድህነት አስተምሮ ቅድም ሐኪም እንዳለው ሰዎች በጣም የሚፈሩት እንደ እሳት የሚፈሩት እየሆነ እንደመጣ ነው እና እንደ እሳት የሚፈራ ርዕስ ሲነሳ ያው ሌላ ርዕስ ፈጥሮ ምናምን አደናግሮ ምናምን ጉዳዩን አስትቶ ምናምን ለመሄድ ሙከራ ይደረጋል። ያው ይሄ እንደው ለሃይማኖት እኔ እንዲህ አይነት አካሄድ በጣም ነው የሚያስጠላኝ። በእውነቱ ለሃይማኖት አይደለም፣ የእውነትን ለማወቅ የእግዚአብሔርን መንግስት ለመውረስ ወደ እውነት ለመድረስ በሚደረግ ጉዞ ውስጥ ይህ አይነት አካሄድ እንደው በፖለቲካው ዓለም የምንጠላው ርዕስ የማዳፈን የተነሱ ጉዳዮች እንዳይወራባቸው የማድረግ ሌላ ነገሮች የመፍጠር እንደዚህ አይነት አካሄድ በቃ አንደኛ የሚሸነፍ አካሄድ ነው። ይሸነፋል። ይሄ በፕሮቴስታንት ወንድሞቻችን በኩል አሁን በመጽሐፍ ቅዱስ የተነሳውን ጥያቄ መልሶ እያሉ ነው ለመምህራኖቻቸው። እኛ ገድላትን ልንማር እኮ አይደለም የመጣ ነው፣ ስለ ገድላት ትንታኔ ለመስማት አይደለም። መጽሐፍ ቅዱሳዊ የሆነውን ትምህርት፣ መሰረታዊ የሆነውን ትምህርት እሱን ጸንታችሁ አሸንፋችሁ አሳዩን የሚል ሆኗል አሁን ድምፁና ይሄ ድምፅ በጣም እየጎላ ሲመጣ የሚፈጠሩ ችግሮች፣ መረበሾች የሚፈጥሯቸው አካሄዶች አሉ። ለማንኛውም ወንድማችን ዳጊያውን ያነሳው ኦርቶዶክሳውያን ለመዳን ምንም አያስፈልግም የሚል አስተምሮ አላቸው፣ ሲኦል መግባት በቂ ነው እስከ ማለት ድረስ ይሄደው። ይሄ እንዴ ከኦርቶዶክሳውያን ነው ጋር እንዴት ይሄዳል? አሁን እንደው ለሚታዘብ አይምሮ ላለው ሰው ኦርቶዶክሳውያን እኮ በአመት 200 ምናምን ቀን ይጾማሉ። ጾም አለ፣ የንስሐ ስርዓት አለ፣ የክርስትና ህይወት ፕራክቲስ አለ። ይሄንን ሁሉ ታዲያ ለምንድን ነው የምናደርገው? እንደዚህ ምናምን ከሆነ ለምንድን ነው የምንጾመው? ለምን ጠዋት ተነስተን አንበላም? ለምን ቤተክርስቲያን እንመላለሳለን? እና ይሄ እንደው ዝም ብሎ በጣም ነገሮችን በጣም አበላሽቶ የማሳየት አጣሞ የማሳየት ጥላሸት የመቀባት አይነት አነጋገር ነው እንጂ እኛ ኦርቶዶክሳውያን እኮ እንደውም የመዳንን መንገድ አከበዳችሁ፣ ሰው ይሄን ያለ መዳን ይሄን ያለ ማድረግ አለበት እያላችሁ እግዚአብሔር በቀላሉ ሰው እንዲድን ያደረገውን መንገድ እናንተ አከበዳችሁ ብለው ነበር ሲከሱን የነበረው። አሁን ደግሞ እንደገና እንደው ምንም አያስፈልግም እያላችሁ ነው እያሉ ነው። እና ይሄ በጣም የሚያስገርም ነው። ለማንኛውም ገድላቱ ላይ ምናምን የሚነሱ ጥያቄዎች በራሳቸው ይታያሉ። ሲጀመር ገድላቱ እኛ የምናያቸው እዛ ተሰብስበው እነሱ የሚቆርጧቸው፣ የሚቀጥሏቸው፣ የሚያበላሿቸው ሌላ ትርጉም በሚሰጧቸው መንገድ ሳይሆን ገድላት የሚታዩበት፣ የሚነበቡበት፣ የምንረዳባቸው የራሳቸው መንገድ ስላለ እሱም በራሱ መንገድ ይታያል። ሰላም እህታችን ያነሳችው ጥያቄ ግን እኔም ሰሞኑን እየገረመኝ ነበረ። በምስጢራተ ቤተክርስቲያን ለማዳን ከነገራችን ላይ ማዳን የሚለው ቃል በጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ይሄን ሁሉንም ያጠቃልለ ቃል ነው። ሁሉንም የሚይዝ ቃል ነው። ስለዚህ ለመዳን ምስጢራተ ቤተክርስቲያን አስፈላጊ መሆናቸውን እናምናለን ያለ ሰው ወደ ኦርቶዶክስ አስተምሮ እኔ 50-60% ከፕሮቴስታንት ቀርቧል ብዬ ነው ማስበው ወደዚህ ማለት ነው። በመካነ ኢየሱስም የምናየው መካነ ኢየሱሶች ለኛ ነገራችን ላይ ባስተምሮ ቅርብ ናቸው። ከዚህም ደጋግሞ ሲሉት እንደነበረ ሌሎችም ወደዛ ከመጡ እኛ በደስታ ደስ ነው የሚለን፣ እየቀረብን ነው ማለት ነው፣ እየተግባባን ነው ማለት ነው። እና ምስጢራተ ቤተክርስቲያንን እንደቀላል አይተዋቸው ከሆነ የኛ የነገረ ቅዱሳን ትምህርት ራሱ የሚነሳው ከምስጢራተ ቤተክርስቲያን ነው። ኮሚኒየን ኦፍ ሴይንትስ ከስጋው ደሙ ነው የሚነሳው። የሰማይና የምድሯ ቤተክርስቲያን ይገናኛሉ፣ አንድ ናቸው፣ በአንድ የተሰበሰቡ ናቸው የሚለው አስተምሮ ከምስጢረ ቁርባን የሚወጣ ነው። ከአንዱ ህብስት ከአንዱ ጽዋ የሚበሉ የሚጠጡ በሰማይም በምድርም በዚያ አንድ የሆኑ ቅዱሳን አይለያዩም
የሚል ነው። የቤተክርስቲያን ነገ ቤተክርስቲያን ከሚስጥራተ ቤተክርስቲያን ነው የሚነሳው እና ሚስጥራተ ቤተክርስቲያንን ከተቀበሉ ነገ በእርግጠኝነት ነገረ ቤተክርስቲያን ምንድነው የቅዱሳንን ህብረት፣ የቅዱሳንን አንድነት፣ ምልጃ ይሄን ሁሉ ይቀበላሉ ማለት ነው እና ጥሩ አካሄድ ነው። ሰላም ያነሳችውን ጥያቄ ሲሪየስሊ ወደፊት ማየት ያስፈልጋል፣ መመለስ ያስፈልጋል እና ጥሩ መቀራረብ ነው ያየሁት ወንድሞቻችን። ባይሆን ሰላም እንዳለችው ቅድም ድሮ ያልነው የተከራከርነው ስህተት ነው፣ እሱን አሻሽለናል፣ ሽፍት አድርገናል። ካለመረዳት ነበር እንደዛ የምንለው፣ እንደ ኦርቶዶክስ የምትቀበለው ሁሉ ውሸት ስለሚመስለን ነበረ። አሁን ግን ስንረዳ ስናነብ እንደዚያ እንዳልሆነ ተረድተናል ብለው ቢነግሩን ደግሞ የበለጠ ጥሩ መቀራረብ ይሆናል። ይህንን ነው የምለው። ከዚህ ቃልዮት ያሰማል። ሲሳይ የለም እንዴ? ሲሳይ ቀጥል። ሰላም ቀሲስ ይፍሱኝ ባርኩኝ። ቀሲስ እንዴት ኖት? ሰላም ኖት? እግዚአብሔር ይባርክ። ቃልዮት ያሰማል። ቀጥል። መምህር ቃልዮት ያሰማልን። ሁላችሁንም ሰላም ብያለሁ። ያው በእርግጥ ሁሉም ነገር ተብሏል፣ ግን እኔ እስከማውቀው ድረስ እንደ ስድብ አትውሰዱብኝና ዳጊ ዘማሪ ነው። እኔ እስከማውቀው ድረስ ወይ ቴዎሎጂያንም አይደለ ወይ አስተማሪም አይደለ፣ ሁልጊዜ ቁጭ ብሎ የሚሳደብ ሰው ነው። በጣም አጸያፊ ነገሮችን ቤተክርስቲያንን የሚሳደብ ሰው ነውና ዘማሪ ነው። በቃ ዳጊ እንደው ትምህርቱ ከታችም ሆነ እየሰማ ከሆነ ትምህርቱ ቢቀርብህና እንደው መዝሙሩ ላይ ትኩረት በጣም ብታደርግ መልካም ነው ብዬ አስባለሁ። እንደ ታናሽ ወንድም ማለት ነው፣ ከክፋት አይደለም፣ እንደ ታናሽ ወንድምና አሁንም የተናገረው ነገር ቅድም እንደተባለው እንግዲህ ጋዲ እንትኑ ስለሌለ ሐሳቡ ብቻ ወደ ሐሳቡ ልመለስ። እሺ ወደ ሐሳቡ ልመለስ። ራሱን ዲፌንድ ስለማያደርግ ስለሌለ ወደ ሐሳቡ ላይ ብቻ። እሺ ብሮስኪ ምንድነው እንደተባለው መሰረታዊ በሆነ በሳንታ ጋር ነው ድምጽ ያለው ቶኒ ጋር ነው ቶኒ ሚውት ላድርገው። ቶኒ ጋር ነው አጥር 30 ሰከንድ 1 ደቂቃ ማክሲመም በውስጥ ነውና መሰረታዊ በሆነው ነገር ሁሉ ሳንቶች ባይዘወይ ቀደም እንደተባለው በእኛ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ትምህርቶች ቀደም እኔ እንደውም ዳጊ ልጠይቀው ፈልጌ ነበር። አሁን መምህር በረከትም ተናግረዋል። አንድ የተናገሩት ነገር አለ። ምንድነው ይሄ ነገሮችን የምናይበት አሁን ገድላት ድርሳናት ላይም ሲኬድ በምን መልኩ ነው የምንረዳው፣ እንዴት ነው የምናያቸው የሚለውን ነገር እኔ እንደው ዳጊ ቢቆይ ኖሮም ዘጸአት ምዕራፍ 20 ላይ ያለውን ሐሳብ ላነሳለት ነበረ። ዘጸአት ምዕራፍ 20 ቁጥር 6 ለእግዚአብሔር አምላክ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ የሚል ቃል አለ። ለምሳሌ አሁን ይሄንን ቃል እንዴት ነው የሚረዱት ፕሮቴስታንቶች? ለምሳሌ ሺህ ትውልድ የሚል ነገር አለ፣ ቃል በቃል መጽሐፍ ቅዱስ ላይ የተጻፈ ቃል በቃል የተጻፈ ነገር አለ። እንዴት ነው የሚረዱት? አሁን እዚህ ጋር ስንመጣ ላይክ ፕሮቴስታንቶች ከዚህ በፊትም ጠይቀን አይተናል። ሺህ ትውልድ ሲባል ሊትራሊ አይወሰድም። 1000 ቆጥረን እንደው ወደፊት እንደ እግዚአብሔር አምላክ አሁን በዛ ሰዓት ላይ ለሚወዱኝ ትእዛዜን ለሚጠብቁ 1000 ትውልድ ብሎ ሲናገር በዛ ትውልድ ውስጥ ሌላ ሃይማኖት የለም እንዴ? በዛ ትውልድ ውስጥ ጣዖት አምላክ የለም እንዴ? በዛ ትውልድ ውስጥ እግዚአብሔርን ማያውቅ የለም እንዴ? ሊትራሊ እንውሰደው ከተባለ እኮ 1000 ትውልድ ከተባለ ሁሉንም ትውልድ ያካትታል። ነገር ግን ምንድነው መጽሐፍ ቅዱስን የምንረዳበት መነጽር አለ። ኦርቶዶክሳዊ መረዳት አለ፣ ጥንታውያን አባቶች በተረዱበት መንገድና አንዳንዴ እንደው የሆነ ነገር ስለተጻፈ ብቻ እንደው ለፕሮቴስታንቶች ምንድነው ያለኝ መልእክት የሆነ ነገር ተጽፎ ስለተገኘ ብቻ ሳይሆን አንደኛ በምን መልኩ ነው አንደርስታንድ የምናደርገው የሚለው ነገር ማተር ያደርጋል። በምን መልኩ ነው ከዚህ በፊት ብለናል። አሁን ባለፈው አንድ ፕሮቴስታንት የሆነ ጽሁፍ ለማብራራት ብሎ መጽሐፍ ቅዱስ ላይ እዚህ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ ያለውን ሐሳብ ኤልሳ ሕፃኑ ልጅ ከሞት ያስነሳበትን ለማብራራት ሲል የቤተክርስቲያንን መጽሐፍ ጠቅሶ ነው የቤተክርስቲያንን መጽሐፍ የቤተክርስቲያንን መጽሐፍ ጠቅሶ በዚህ መልኩ ነው ቤተክርስቲያን ራሱ የምትረዳዋልና እነዚህ የተባሉት ኦፊሻሊ ቤተክርስቲያን ሪኮግናይዝ ያደረገቻቸው ገድላትና ድርሳናት ሪኮግናይዝ የተደረጉት ማለት ነው። እነዚህን ራሱ ቸርች ከሆነች የጻፈቻቸው ምን ለማለት ፈልገሽ ነው ተብላ መጠየቅ ያለበት ቤተክርስቲያን ናት ወይ ደግሞ መምህራን ናቸው። እዚህ ጋር ምን ለማለት ተፈልጎ ነው የሚለው ነገር የሚያብራሩ ስለምን ባለቤትነቱ የቤተክርስቲያን ስለሆነ ማለት ነው። ስለዚህ ማንም ከመሬት እየተነሳ የሆነ ጽሁፍ በተገኘ ቁጥር ራሱ በፈለገው ነገር ራሱ በፈለገው አንደርስታንዲንግ ራሱ በፈለገው ማይንድ ሴት ነገሮችን እየተረጎመ እንደው እንዲህ ስላለ ተቀባይነት ይኖረዋል ማለት አይደለም። ግን ብቻ ጥሩ ነው። ታች ያለው ሰው የታዘበውን ነገር ይታዘባል ብዬ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ያክብርልን። ሲሶ ቴንክ ዩ። እሺ ጋዲ ቴንክ ዩ። ቃሎች ያሰማል። በነገራችን ላይ ሲሲ እንትን ነው ከታች
ይቅርታ ላወራ እንትን ልል አይደለም። ከታች ጴንጤ ገድልን ይሰብካል ኦርቶዶክስ እንደዚህ ወንጌል ምናምን የሚል ነገር አየሁና ያው እንግዲህ አሁን ገድልን ይሰብካል ስትሉ ያው ዝም ብሎ ገድል ብቻ ስለሚሉ ከሆነ እንደው ይሁን እንጂ ገድልንም አይሰብኩም። እውነቱን ለመናገር ከይቅርታ ጋር ማለት ነው። ገድልን መስበክ ማለት የምርም ገድልን በትክክል ተረድቶ መረዳት ባለብን መሰረት ማለት ነው። ስለዛ በዛ መልኩ አድርጎ ክርስቶስን ማሳየት ሲችሉ ያኔ የምርም ሰብከዋል ብለን ልንናገር እንችላለን። የገድል ዋናው ዓላማቸው የገራት ክርስቶስ ኢየሱስን ማሳየት ስለሆነ እንደዛ አድርገው ከሆነ እሰየው እንደዛ እንላለን እንጂ የምርም እንደው ካየ ነው ጴንጤ ገድልንም አይሰብክም። ኦፍኮርስ አልሰበኩም እና እሱ እንዳያምታታ በሚለው ነው እና እንደዛ ነው። ማን አለ ሌላ የሚያወራ? በቃ እንትን እንበልና እኔ እኮ አላወራሁም። እንደዚህማ አሳራጊ ብቻ አታረጉኝም። ከስብሰባ ከማሳረገውቱ በፊት ግን ቅድም ያልኩት ነገር በጣም ደጋግሞ የሚሰሙትም እንዲያስቡበት ሚስጥራተ ቤተክርስቲያን ለመዳን ናቸው ብሎ የተቀበለ ሰው ኮሚኒየን ኦፍ ሴንትስ የቅዱሳንን ህብረት የቅዱሳንን አንድነት በሰማይና በምድር ያሉ ቅዱሳን አንድነት አለመቀበል አይችልም። የጥንታውያን አብያተ ክርስቲያናት ሁሉ ያንን አስተምሮ የሚያወጡት ከሚስጥረ ቁርባን ስለሆነ እና ወንድሞቻችን ከትንሽ ጊዜ በኋላ ይህንን ከተቀበሉ ወደ ቅዱሳን ህብረት ቅዱሳን አንድነት እንደሚመጡም ያው እያሰብን ለዛ ምንዘጋጅ ነገ እንደዚህ ነበር አስተማራችሁ ዛሬ ደግሞ እንደዚህ ቀየራችሁ እንዳንል ያው እንደዚህ እንድንረዳው እንድንጠብቅ ነው። ወደ ይሄ ቪዚብል ቸርችንም ወደ ማመን እንደማይወስዳቸውም በቅዱስ ሚስጥር በኩል በቅዱስ ቁርባኑ ምናምን በኩል ያለውን ህብረት ምናምን በመያዝ ወደምትታዩ ቤተክርስቲያን ምናምንም ይሄ ሊድ የሚያደርግ ይመስለኛል። እንደዛ ከሆነ ደግሞ የምታየው ቤተክርስቲያን ከጥንት ጀምሮ የመጣችው የትኛዋ ናት ወደሚል ስለሚኬድ ነገረ ቤተክርስቲያን ላይም እየጠራ ይሄዳል ብዬ አስባለሁ። ልክ ነው። ነገረ ቤተክርስቲያን ላይ ትልቅ ተጽዕኖ ያመጣል። አይ ጥሩ ነው። ጌታ ይርዳቸው። እንግዲህ እሺ አሁን እኔ ላውራ። ይቀጥሉ። ቀሲስ ያውሩ። በጣም ነው የማመሰግነው። መጀመሪያ ሲሳይ እግዚአብሔር ይስጥልን። ጥሩ ነው። በፍሪደም በደንብ ነው ወንድማችንም ዳጊ የሚያወራ እና በጣም ደስ ብሎኛል። በነገራችን ላይ ለምንድን ነው በጣም እያስተዋሉ የመጡ ፕሮቴስታንቶች አሉ። በጣም እያነበቡ ነው የአባቶችን ጽሁፍ በደንብ አድርገው እያዩት ነው እና ይሄ በጣም ልናበረታታ ነው የሚገባው ብዬ አምናለሁ። ሰው በደንብ ገመዱን እየጎተተ መስቀሉ ስር ከደረሰ የመዳን እድሉ ምንም ጥያቄ የለውም፣ ሰፊ ነው የሚሆነው። ጭፍን ባለ ሁኔታ ዝም ብሎ እንዳው ዝም ብሎ ባዶ ወሬ ከተወራ ግን እሱ ትምህርት አይሆንም። 100 ገድል ይዘህ ብታነብ 100 ገድል ያነበበ እንኳን አይደለም ፕሮቴስታንት ሆነህ ክርስቲያን ሆነህ ራሱ ስላነበብክ ትጸድቃለህ። ገድል አይደለም መጽሐፍ ቅዱስን ከኦሪት ዘፍጥረት አንስተህ እስከ ራዕየ ዮሐንስ ብታነብ መጽሐፍ ቅዱስ ያነበበ ይጸድቃል የሚል የለም። የምታነበው ለማወቅ ነው። ማወቅ ራሱ ህይወት አይሆንም። ማወቅ ወደ መዳን ያመጣል። ኦኬ ማወቅ ሰይጣንም ኢየሱስ ክርስቶስን ጌታችንን የእግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን ለምን መጣህ ብሎታል። ኦኬ ልታጠፋን ነው ወይ ብሏል። ወደ ሪያዎች ላከን ብሏል። ስለዚህ የእግዚአብሔር ልጅ ብሎ ሰይጣንም ይላል። ልክ ጴጥሮስ በፊልጶስ ቂሳርያ አንተ የእግዚአብሔር የሰው ልጅ ሰዎች ማን እንደሆነ ይሉታል ብሎ በጠየቀ ጊዜ አንተ የእግዚአብሔር ልጅ ነህ፣ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎታል። እና ሰይጣንም ይህንን ይላል ነው። እኔ ግን ይህንን ካልሆኝ በመሰረቱ ፕሮቴስታንቶች ገድል አላቸው። ትናንትና ሳሳይ ነበረ ዶክተር መለሰ ወጉ የእግዚአብሔር እምቢ ሲል የሚል መጽሐፍ አላቸው እና እሱ ላይ አይቼ አንድ ፓስተር ሚስታቸውን የኔ ሚስት ለብዙዎቹ መድኃኒትና ፈውስ ሆናለች ይላሉ። እና ሚስታቸው ማለት ነው በደረሰብን ሐዘን ምክንያት እሷም ለሌሎቹ ሐዘኗን የደረሰባትን ስትነግር መድኃኒት ሆናለች፣ ፈውስ ሆናለች፣ በሌላ አነጋገር ቤዛ ሆናለች እያሉ ይጽፋሉ ማለት ነው። አንቡት ገብታችሁ። እኔ ግን አንድ ነገር ላሳይ እዚህ ላይ በጣም በምስጢራት ዙሪያ ላይ ጥሩ ነገር እየተናገሩ ስለሆነ ምስጢራትን በተመለከተ ጥምቀት ያድናል የምንለው እኛ ብቻ ሳይሆን ራሳቸው የሚሉት ስለሆነ እሱን ላሳየና ላቁም። እዚህ ጋር እንደምትመለከቱት ኦኬ ይሄ መጽሐፈ ስምምነት ነው እና ምንድን ነው የሚለው ፔጅ እንደምትመለከቱት 300
8 ላይ ነው የመንፈስ ቅዱስ ይሄ የቲክቶክ እኮ በጣም ሜዳው ጠባብ ነው፣ ለማሳየት በጣም ያስቸግራል። ኦኬ አሁን ይታያቸዋል? ይታያል? ይታያል። ቀሲስ አይነበብም እንጂ ይታያል። አይነበብም እንጂ ይታያል። ደስ ይላል። እሺ ካልተነበበማ ምኑን ታየ? እሺ እስኪ ቆይ ላንሳውና እንደዚህ ጠጋ እያረኩ ላንባ። ኦኬ እንደምትመለከቱት እዚህ ጋር የቅዱስ ጥምቀት ቅዱስ ምስጢር ይልና የቅዱስ ጥምቀት ቅዱስ ምስጢር ቅዱስ ጥምቀት ምንድነው? ቅዱስ ነው። ጥምቀትም ደግሞ የዚያ ደግሞ ቅዱስ ምስጢር ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ ይልና አንደኛ ጥምቀት ምንድነው ብለው ይጠይቃል። መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይኸው ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ኦኬ ያ ጥምቀት በውሃ ነው እና ጥምቀቱ ብቻውን አይደለም። ውሃው ላይ ምን ይደረጋል? ይጸለያል። የእግዚአብሔር ቃል እኛም የምናደርገው እንደዚያ ነው። መጀመሪያ ውሃ ነው የሚቀዳው። ውሃው ላይ ግን የእግዚአብሔርን ቃል ይጸለይበታል እና እነሱም የሚሉት እንደኛ ነው። ያው እንደኛ ነው ልበል እንጂ ከኛ የወሰዱትን ነው እንዳለ የተቀበሉት ማለት ነው። ያው እነሱ በኋላ ስለሆነ የመጡት። ታዲያ ይላል ይህ የእግዚአብሔር ቃል የትኛው ነው ማለት ይሄ ከውሃው ጋር የሆነው የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 ከእግዚአብሔር ቃል ጋር የተባለው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ኦኬ ይሄ ትእዛዝ ለማን ነው? ማን ያዘዘው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ለማን ነው? ለሐዋርያት። የት ላይ ነው? ማቴዎስ 28:19። ስለዚህ የእግዚአብሔር ትእዛዝ ነው። አያችሁ፣ ይሄ ብቻ አይደለም የሚሉት። ሁለተኛ የመጀመሪያ ጥምቀት ከእግዚአብሔር ቃል ውሃው ከእግዚአብሔር ቃል ጋር ነው። ያ የእግዚአብሔር ቃል ደግሞ በውሃ ማለትም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይሄንን ይውልባት በአብ በስሙ ብቻ ነው ማለት ስሙን ጥሩ ነው እንጂ ውሃ አያስፈልግም እንዳይል። አይ ይኸው ውሃ የተባለው ይሄ ከእግዚአብሔር ቃል ጋር የተባለው ውሃ የተባለው መመሪያውንም ጭምር ከውሃ ጋር ነው ብለው ተናግረዋል ማለት ነው። ጥሩ ማብራሪያ ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አሁን ደግሞ በጥምቀት ምን አይነት አቤት ይህንን ቃል አሁን እነሱ የጠቀሱት ቃል ማለት ነው በእኛ ትርጓሜ የኤፌሶን 6 ላይ በውሃ መታጠብ ከቃሉ ጋር ቤተክርስቲያንን አነጻት የሚለው ሲተረጎም ቃሉ የሚለውን እኛም የሚተረጉመው ያመነ የተጠመቀ ይድናል በሚለው ቃሉ ነው የሚለው እና ከእኛ ትርጓሜ ጋር አንድ ነው። እሱ ራሱን ይጠቅሱታል። ቆይ ላመጣው ነው። ሁለተኛ ላይ ይኸው ምን ይላሉ? ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል። ስርየተ ኃጢአት ጥቅስን ጨምርላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ይኸው የኃጢአት ይቅርታን ወይንም የኃጢአት ይቅርታ ማለት ስርየትን ያስገኛል። ስርየተ ኃጢአትን ያስገኛል። ምን ጥምቀት ኃጢአትን ያስተሰርያል። ይሄ ብቻ መሰላችሁ? ይኸው ከሞትና ከዲያብሎስ ይቤዣል። ከሞት ያድናል። ወገኖች ጥምቀት ከዲያብሎስ ከሞት ይቤዣል። ይቤዣል ማለት መቤዠት ማለት ቤዛ መሆን ማለት ነው። ቤዛው ማለት አዳነ ማለት ነው። በቤዠሽ ማዳን ነው። ስለዚህ ይቤዣል። ከምን ያጥናል? ጥምቀት ከዲያብሎስ ያድናል። ታዲያ ከዲያብሎስ ካዳነ ደግሞ ሌላ ምን ጠላት አለን? ሲጀመር ከዲያብሎስ እኛም እኮ ከዲያብሎስ ያድናል ነው እኮ ከዲያብሎስ ራትነት ከዘላለም ፍርድ ያደየው ከዲያብሎስና ከሞት። ኦኬ ይሄ ብቻ አይደለም፣ ልብ አድርጉ። እንዲሁም የእግዚአብሔር ቃል ይላል እንደሚያውጀው በእርሱ ለሚያምን ሁሉ የዘላለምን ድነት ይሰጣል። ይኸው የዘላለም ድነት ይኸው የዘላለምን ድነት ይሰጣል። ይኸው እዚህ ጋር የዘላለምን ድነት
ያመነ ቀጥሎ ምን ይላል? እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? መልስ ጌታችን ክርስቶስ በነገራችን ላይ ቋንቋቸው ራስ ደስ ይላል። ጌታችን ክርስቶስ በማርቆስ ወንጌል 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው ይላል። እንቀጥል እንዴ? ይበቃናል እንዳላሰለቻችሁ። ስለዚህ ጥምቀት ያድናል። ጥምቀት የዘላለም ሕይወትን ይሰጣል ያሰጣል። ጥምቀት ከዲያብሎስና ከሞት ይቤዣል። ጥምቀት ስርየተ ኃጢአትን ያሰጣል የሚሉት እነማን ናቸው? እነ ሉተር የሉተርን ትምህርት ተከትለው ደግሞ የሚሄዱ እንደ መካነ ኢየሱስ ናቸው። ቅድም በህፃናት ስለ ህፃናት ጥምቀት ሁሉ አንስቷል። ህፃናትን ያጠምቃሉ እነሱ። ይሄ ብቻ መሰላቸው? እኛ ያጠመቅናቸውን አያጠምቁም። ጥሩ ነው፣ ክሬዲት እንሰጣቸዋለን። በዚህ ማለት እንትን ይላሉ። እኔ ደግሜ እናገራለሁኝ። እውነት ለመናገር ከሆነ መካነ ኢየሱስ ይሄን ወደ ውስጥ ከሄድን ብዙ ነገሮች መናገር እችላለሁኝ። ቅዱስ ቁርባንን ከነስርዓቱ ነው የኛን የወሰዱት፣ ከነስርዓቱ ማለት ነው። ቅዱስ ቁርባን ያድናል፣ የዘላለም ሕይወትን ይሰጣል ይላሉ። እሱም ብቻ አይደለም ታውቃላችሁ። ቅዱስ ስጋውን ካህኑ ነው የሚያቀብል፣ ደሙን ዲያቆኑ ነው። እነሱ ቤትም እንደዚህ እንደሆነ ታውቃላችሁ። እና አንዱ ነው ሲያወራኝ፣ እኔ አይገባኝም፣ ለምንድን ነው ግን ዲያቆኑ ነው የሚሰጠው እንትኑን አለኝ። እና እኔ ይገባኛል፣ እሱ ልጁ አልገባውም። ኦኬ ስርዓቱን ሳይገር ቀኑናውን ጭምር ነው የወሰዱት። ለምንድን ነው እኛ ጋር መጀመሪያ ይሄንን ጥምቀት አያድንም የሚሉ ሰዎች እዚያው ጨርሰው አንደኛ ይምጡ። ኦኬ አያውግዟቸው፣ ትክክል ናቸው። ባይዘው በዚህ ፐርፌክት ናቸው። ሉተር ሲወጣም ከካቶሊክ የዶግማ ጥያቄ አይደለም ያነሳው፣ የሥነ ምግባር ጉድለት አንስቶ ነው የተሟገተው። ስለዚህ መጀመሪያም ሲመጣ ጥምቀትን ያገለለ ቅዱስ ቁርባንን ያገለለ አልነበረም። ግን ይሄንን ከጨረስን ይሄንን ከተቀበላችሁ በኋላ አንድ ጥያቄ ብቻ እንጠይቃችሁና እንጨርሳለን፣ እንጨባበጣለን፣ አብረን እናገለግላለን። ይሄንን አማናዊ የሆነ ቅዱስ ቁርባንን፣ ጥምቀትን፣ አምስቱ አዕማደ ምስጢራትን በሙሉ ከተቀበላችሁ በኋላ ምስጢራትን ማን ነው ይሄንን የሚፈጽም የሚል ጥያቄ፣ የሰላም ጥያቄ እዚህ ጋር ይመለሳል። ሴት ልጅ ማጥመቅ ትችላለች? ሴት ልጅ ጌታን ተቀበሉ ብላ ማን ነው ከሐዋርያት መካከል አለ እንደዚህ የተላከ አለ ወይ የሚለውን ጥያቄ እንጠይቅና አይ ያ ወደ ሰክሰሽኑ ደግሞ እንመጣለን ማለት ነው። ወደ ሐዋርያዊ ቅብብሎሹ እንመጣለን ማለት ነው። እና በቅንነት በጨዋነት የምታነቡ አንቡ፣ ግድ የላችሁም አንቡ። ስታነቡ ግን ግድ የለም የእኛን ትርጓሜም የእኛ አንድምታው ምናምን ሊከብዳችሁ ስለሚችል ምን ታደርጋላችሁ መሰላችሁ? የሆነ ጥቅስ ስታገኙ ያመነ የተጠመቀም ይድናል የሚለውን ለምሳሌ ይሄንን አባቶቻችን ካቴና ላይ ትገቡና የጥንት አባቶቻችን የተረጎሙት ትርጉም ነው። እዚያ ላይ ገብታችሁ ዮሐንስ አፈወርቅ ምን ብሎ ተረጎመው፣ አትናቴዎስ ምንድን ነው የጥንት አባቶቻችን ይሄንን ምን ብለው ነበር የሚረዱት የሚለው ቁልፍ ነገር ነው። እዚህ ላይ ከደረሳችሁ አትሳሳቱም። ከዛ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱም በእኔ የሚለውን ይሄንን ጌታችን ስለምንድን ነው እያወራ ያለው ማለት የሚለውን ትርጉም ከፈለጋችሁ እኛ እንነግራችኋለን። ግን ግድ የለም እናንተን ተቃራኒ ስለሆነ እናንተን አንሰማም ካላችሁ ግን የጥንት ከሉተር በፊት ሉተር ሲቀበላቸው የነበሩትን የጥንቶቹን እንደው ከፈለጋችሁ ከሊቁ ኦገስቲንም ምን ብሎ እንደተረጎመው እነ ጀሮም ምን ብሎ እንደተረጎሙ ከዚያ ደግሞ እነዚህ አትናቴዎስም ሌሎቹም እነ ቄርሎስ ምን ብለው እንደተረጎሙት እነ አምብሮስ እንደዚህ የመሳሰሉት የተረጎሙትን አይታችሁ ትክክለኛውን እምነት ታገኙታላችሁ ነው ማለት የምፈልገው። እንደ ሐና ግን ቃሉን እንደ ቤሪያ ሰዎች ይሆንን እያሉ እየመረመሩ ወይንም ደግሞ እንደ ጃንደረባው የሐዋርያት ሥራ ምዕራፍ 8 ላይ የሚያብራራልኝ የሚተረጉምልኝ ሳይኖር እንዴት እረዳዋለሁ ብሎ የሚተረጉሙት ጋር ጠጋ ብሎ ከመረመራችሁ ፋይናሊ እናንተ የክርስቶስ አካል ትሆናላችሁ ማለት ነው። ምንም ጥያቄ የለውም። ዓላማችን አንድ ክርስቶስ፣ አንዲት ቤተክርስቲያን ያለችው በአንዱ ክርስቶስ አምነን የአንዱ የክርስቶስ አካል እንድንሆን ነው። የሆነ ሰው ማናደድ አይደለም። ባይዘው እኛ እዚህ ጋር በቃሉ ብንሳለቅ የሚጠይቀን አምላክ አለ። ስለጠፉ በጎች እርሱ ይጨነቃል። በጣም ነው የሚጨነቀው። በጣም ነው የሚወዳችሁ ክርስቶስ ይፈልጋችኋል ያለማቋረጥ። ስለዚህ ይሄንን ትምህርት ተቀብላችሁ መታችሁ ወደ ጥንቷ ቤተክርስቲያን አብረን እንድናመልክ እናደርስላችኋለን። አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን። ሲሳየነ ዘለለ ዕለትነ
እያልን ነው። ከልብ እናመሰግናለን ሲሳይ ስላስተናገድከን። ጤና ይስጥልኝ።